በእንግሊዝ ፕሪሚየር ሊግ ምርጡ የመሃል አማካይ ተጫዋች ማን እንደሆነ ለመለየት ኖቬምበር 30 በእኛ ህዳር 21 በጉጉት እየተጠበቀ ነው። አሁን የፕሪሚየር ሊጉን ብቻ ሳይሆን የፕላኔታችን ምርጡ አማካይ ሞይስ ካይሴዶ ነው የሚለው አስተያየት አርሴናሎችን አላስደሰተም። የለም ከሱ የተሻሉ አሊያም አቻ የሚሆኑ አሉ በሚል የተዘረዘሩ አሉ። ከነዚህ ውስጥ ዋነኛው ዴክላን ራይስ ነው። ቸልሲ አርሴናልን የሚያስተናግድበት የፕሪሚየር ሊጉ ጨዋታ የሁለቱ ተጫዋቾች የሜዳ ላይ ፍልሚያን ማን የበላይ እንደሆነ ያስመሰክራል ተብሎ ይጠበቃል። የቼልሲው አሰልጣኝ የመሃል ሜዳ ተጫዋቾችን በተመለከተ የሰጡት አስተያየት የአርሴናል ደጋፊዎችን ቅር አሰኝቷል። እስኪ በዝርዝር እንመልከተው። ስዩም ፍቃዱ ሃፍታይም ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ጉዳያችን እናምራ። መቼም የአርሴናል ደጋፊ ሆኖ ሞይስ ካይሴዶ ነው የሚበልጠው የሚል እንዲሁም የቸልሲ ሆኖ ራይስ ነው የሚበልጠው ብሎ የሚገኝ ደጋፊ ማግኘት አስቸጋሪ ነው። ሁሉም በፉክክር ላይ ካሉ የራሱን ማንቆለጳጳሱ የሚጠበቅ ነው። በእንግሊዝ ፕሪሚየር ሊግ አንቱታን ካተረፉ ተጫዋቾች አንዱ የነበረው ፖል ስኮልስ በአሁኑ ወቅት የተመቸ የመሃል ሜዳ ተጫዋች ማን ይሆን ሲባል ጋሪ ኔቪል በሚያዘጋጀው ፖድካስት ላይ ተጠየቀ። የቀድሞው የዩናይትድ አማካይ ሲናገር የሚመቸኝ ብዙ በመከላከሉ ላይ ሳይሆን ማጥቃቱን የሚያግዝ ነው። በመሆኑም አሁን ምርጫዬ ዴክላን ራይስ ነው አለ። እርግጥ ነው ዴክላን ራይስ እና ካይሴዶ የሚጫወቱበት ስፍራ በተለይ ዘንድሮ የሚና ለውጥ አለው። ራይስ በ8 ቁጥር ስፍራ ሲሆን ካይሴዶ ደግሞ በ6 ቁጥር ቦታ ነው። ታዲያ ንጽጽሩ ከየት የመጣ ይሆን? አርሴናሎች ከራይስ ቀደም ብሎ ለማስፈረም ሲያነጋግሩት የነበረው ካይሴዶ ነበር። በጃንዋሪ 2023 ላይ ካልሄድኩ ብሎም ጭምር በወቅቱ ለብራይተን ደብዳቤ ማስገባቱ ይታወሳል። ይሁንና በክረምቱ ሲያናግሩት ከቀናት በኋላ ሐሳብ ለወጠ። አዝማሚያውም ያላማራቸው አርሴናሎች ዴክላን ራይስን ከዌስትሃም ለማስፈረም ትኩረት አደረጉ። ተሳክቶም ኤምሬትስ ደረሰ። ካይሴዶ የቸልሲ ፕሮጀክት አሳምኖኛል ብሎ ወደ ስታንፎርድ ብሪጅ አመራ። በ2023 የተሸጡበት ዋጋ የተቀራረበ ነው። 100 ሚሊዮን ፓውንድ ዋጋ ለእያንዳንዳቸው ወጥቷል። ትንሽ ከፍ ብሎም አርሴናል 105 ሚሊዮን ፓውንድ፣ ቸልሲ ደግሞ 115 ሚሊዮን ፓውንድ ነበር ለዝውውር ያወጡት። በዋጋቸው አይገባም ብሎ ብዙም የተከራከረ የለም። እንደ ምርጫቸው ተጉዘዋል። በቸልሲ በመጀመሪያ ዓመት ብዙም ካይሴዶ ተሳክቶሎታል ለማለት ይከብዳል። ዴክላን ራይስ በአንጻሩ በ6 ቁጥር ቦታ በአርሴናል ምርጥ ጊዜ ነበር ያሳለፈው በጊዜው። ዘንድሮ ግን ሁለቱም በየቡድናቸው በምርጥ ብቃት ላይ ሆነው ይገኛሉ። እናም እርስ በርስ ሲገናኙ ይለያል ዘንድሮ ነው የሁለቱ ነገር። ቼልሲ ቶተናምን 1-0 አሸንፎ በወጣበት ጨዋታ ጎሉን ፔድሮ ኔቶ ያስቆጥረው እንጂ የጎሉ መነሻ የኢኳዶር ኢንተርናሽናል የግል ጥረት ነበር። የሚገርም ጉልበት፣ ሸርተቴና ፍጥነት ታክሎበት አስጨንቆ ተቀብሎ ያቀበለው ኳስ ነው የተቆጠረው። ነፍስ ነው የዘራበት። አሰልጣኝ ቶማስና ቡድናቸው በሜዳ ላይ ለግብ የሚሆን እድል በመፍጠር ከ0 ነጥብ በታች ነው የተሰጠው። በሊጉ ተሰምቶ የማይታወቅ 0.05 ወደ ግብነት የሚቀየር እድል በመፍጠር የተሰጣቸው ነጥብ ነበረ ለቶተናሞች። ደጋፊው ተቃውሞ ያነሳባቸው እንዲሁም የገዛ ተጫዋቾቻቸውም አሰልጣኙ ለሰላምታ እጅ ሲዘረጉ ባላይ ያልፈዋቸዋል። መልበሻ ክፍልም አምርቷል። ምንም እንኳን እነ ሚኪ ቫን ደ ቤክ ለድርጊታቸው ይቅርታ ቢጠይቁም የዚህ ሁሉ መንስኤ በዕለቱ ኮከብ ተጫዋች ተብሎ የተመረጠው የካይሴዶ ታታሪነት ነበር ቢባል ማጋነን አይደለም። ዘንድሮ የሚገርም ብቃቱን እያስመሰከረ ነው። እሱ በቦታው ላይ የፕላኔታችን ምርጡ ተጫዋች ነው። ይህን ያለው የቼልሲው ግብ ጠባቂ ሮበርት ሳንቼዝ ነው። ስለ ካይሴዶ ይቀጥላል። ማን ነው እስኪ በቦታው ላይ እሱን የሚበልጥ? በእያንዳንዱ የ50-50 ግንኙነት አሸናፊ ነው። ኳስን ሲይዝ በተረጋጋ መልኩ አቀናይቶ ይሰጣል። ኢላማውን የጠበቀ ምት ከመታ ጎል ያስቆጥራል። ብራይተን እያለን ጀምሮ አውቀዋለሁ። የመሰለፍ እድል እንኳን በማይሰጠው ጊዜ ምሳ ላይ በውሰት መውጣት ስላለበት አለም ስለመቆየት እናወራ ነበር። ነገር ግን የመሰለፍ እድል ከተሰጠው ዕለት አንስቶ እስካሁን በከፍታ ላይ ይገኛል። ገና 24 ዓመቱ ነው። ብዙ ጊዜ ያለው ሲል አውድሶታል። አትሌቲክስ የቼልሲውን አሰልጣኝ ኤንዞ ማሬስካን በዓለም እግር ኳስ ላይ ካሉ ተጫዋቾች ካይሴዶን ይለዋወጡ ቢባል በማን ይቀይራሉ ተባሉ። የዚህ ምላሽ የአርሴናል ደጋፊዎችን አብግኗል። ማሬስካ ከምላሻቸው በፊት ፈገግታ አስከተሉ። ሞይስ ምን ያክል ምርጥ እንደሆነ እያስመሰከረ ነው።
ምርጥ ነው። ለኔ እሱና ሮድሪ በዚህ ጊዜ ምርጡ የዓለማችን የተከላካይ አማካይ ተጫዋቾች ናቸው አሉ። ሮድሪ ባለፉት 12 ወራት በጉዳት የመጣ እየተጫወተ አይደለም፣ ጥቂት ደቂቃዎች ነው የተሰለፈው። ይሁንና የ2024 ባሎንዶር አሸናፊ እንደነበር ይታወሳል። ይህን የሰሙ የአርሴናል ደጋፊዎች ዘንድሮ ማርቲን ዙቢሜንዲ እና ዴክላን ራይስን እንዴት ይዘነጋሉ ባይ ናቸው። አንዱ በዚህ ወቅት በዓለማችን ካይሴዶና ራይስን በአንድ ቡድን ውስጥ ቢጫወቱ ማንም ካይሴዶን ለማስጀመር ብሎ ራይስን ተጠባባቂ አያደርግም አለ። ሌላው ደግሞ ራይስ ከካይሴዶ ይበልጣል ብሎ የሚያስብ የተታለለ ነው። ይህ ተጫዋች በቃ ምርጥ ነው። ሌላው ደግሞ ራይስ ላንተ ቀልድ ነው ማለት ነው ሲል ማሪስካል ይጠይቃል። ይህ ማለት ዙቢሜንዲና ራይስ የሚኖሩት በማርስ ነው ሲል ደግሞ ሌላኛው ማከለበት እና ዴክላን ራይስ የተከላካይ አማካኝ ቀልድ ነው። ሁለቱም ተጫዋቾች በራይስ ደረጃ ላይ አይገኙም። ያው ሮድሪና ሞይስ ካይሴዶን ማለት ነው። ይሄኛው አስተያየት ሰጪ የተናገረው ይሄ የደጋፊዎች አስተያየት ነው። እስኪ ወደ ታዋቂው የቀድሞ ተጫዋቾች ሐሳብ እንለፍ። እንደነሱ ሐሳብ ራይስ የማይዋዥቅ አቋም በማሳየት በሁሉም ውድድሮች ላይ አሳይቷል። የዩናይትድ ሌጀንድ ሮይ ኪን ከካይሴዶ ይልቅ ራይስን ለየሳምንቱ ጨዋታ እንደሚመርጥ ተናግሯል። ጠቅለል አድርጎ የተሻለ ተጫዋች ስለሆነም ይላል። የቀድሞው የአርሴናል አማካኝ ፓትሪክ ቬራም ቢሆን ራይስን ሲገልጸው የተሟላ አማካኝና በገበያው ላይ ካሉት ምርጦች አንዱ ብሎታል። ካይሴዶ ከራይስ በእድሜ ያንሳል፣ ምናልባት በቀጣይ የተሻለ መሆኑን ያስመሰክራል። ካይሴዶ ታክል ወይም ሸርተቴ ወርዶ በማሸነፍ ባለፈው ዓመት 61 በመቶ በማግኘት 14ኛ ደረጃ ላይ ነበር። ራይስ ደግሞ 60 በመቶ አግኝቶ 17ኛ ደረጃ ላይ ተቀምጧል። ኳስን በማጨናገፍና በማቋረጥ ብሎም የተሻገረ ኳስን በመመለስ በሊጉ 4ኛ ደረጃ ላይ የነበረ ሲሆን ዴክላን ራይስ ግን 59ኛ ደረጃ ላይ ነበረ። በሌሎችም ቁጥሮች ካይሴዶ በሁሉም ስፍራ የሚገኝ እንደሆነ ያሳይ ነበረ። ይህ የአምና ቁጥር ነው። እንደ ክለብ በውጤት ደረጃ የት ነበሩ የሚለው ግን ይታወቃል። ዴክላን ራይስ ባለፈው ሳምንት በበርንሌው ጨዋታ ላይ አስገራሚ ቁጥሮችን ነው ያስመዘገበው። 94 ኳስ ነክቷል፣ 7 ተጋጣሚ ክልል ውስጥ የሚገባ ኳስ ሰጥቷል፣ 7 አሻምቷል፣ 5 ሸርተቴ ወርዶ አሸንፏል፣ 3 አቋርጧል፣ 9 የእርስ በርስ ግንኙነቶችንም አሸንፏል። በዚህ ብቃት ላይ ሆነው የወሩ መጨረሻ ሲገናኙ ተናፍቋል። በዘንድሮ ውድድር ዓመት ካይሴዶ በየጨዋታው 4 ሸርተቴዎችን ይወርዳል፣ 2.6 ወይም ደግሞ ለ3 የቀረበ ኳስ በየጨዋታው ያቋርጣል። በእርስ በርስ ግንኙነት በማሸነፍ ምርጥ 5 ውስጥ ይገኝበታል። ኳስን መልሶ በማግኘትና በማቀበል የተዋጣለት ሆኗል። ዘንድሮ 3 ግብ አስቆጥሮ 1 ለግብ የሚሆን አቀብሏል። ዴክላን ራይስም ተለዋዋጭ አማካይ ተጫዋችነቱን አሳይቷል። በሁለቱ የውድድር ዘመን ማለትም በ2023-24 እና 2024-25 ዘመን ላይ 11 ግብ አስቆጥሯል። በፕሪሚየር ሊጉ ላይ 15 ለግብ የሚሆኑ ኳሶችን ማቀብሎ ነበር። ዘንድሮ 2 አስቆጥሮ 2 ለግብ የሚሆኑ ኳሶችን ማቀብሏል። ካይሴዶ ግን እንዳጠቃላይ 2 ጎልና 7 ለግብ የሚሆን ብቻ ነበረ ባለፉት 2 የውድድር ዘመናት ያገባው እንደዚሁም ያቀበለው። ይሁንና ኳስን በማደራጀት ብልጫ ነበረው። ካይሴዶ ግን እንዳጠቃላይ በ2 የውድድር ዘመናት ከዘንድሮ ውጪ ማለት ነው 2 ጎልና 7 ለግብ የሚሆኑ ኳሶችን ብቻ ነበር ያቀበለው። ይሁንና ኳስን በማደራጀት ብልጫ ነበረው። ምናልባትም ከቦታው አንጻር ይሆናል። ዘንድሮ በ10 ጨዋታ 3 አስቆጥሮ 1 ግብ የሚሆንም አቀብሏል። ራይስ ከሱ የሚነሱ የቆሙ ኳሶቹ በተደጋጋሚ ግብ ሲሆኑ ተስተውሏል። ሁለቱ ተጫዋቾች በየፊናቸው በምርጥ ብቃት ላይ ይገኛሉ። ህዳር 21 በጉጉት ይጠበቃል። ሃፍታይም ስፖርትን ሰብስክራይብ ታደርጉ በአክብሮት ጋብዛለሁ። ሲም ፍቃዱ ነበርኩኝ። መልካም ጊዜ